ፈጣሪን ነው አለማመስገን የምፈልገው ደግሞ ልጆቼን። ከማን ጋር እያወራህ ነው? ከእናታችሁ ጋር። ባልሆነ ሰዓት መጣንባችሁ እንዴ? እንውጣላችሁ። የቱ ጋር ነች? እንዳልቀመጥባት ብዬ እኮ ነው። ምን ፈልጋችሁ ነው እንደዚህ ተንጋግታችሁ የመጣችሁት? ስራ ቦታና ትምህርት ቤት መሆኑን ትረሱታላችሁ ልበል? እንኳን ደስ አለ ልንል ነው የመጣ ነው። እንደ ልደት ይሄንንም የረሳ ነው መሰለ እንዴ? ደግሞ እንትን ሲሰጡክ እንደ ቤተሰብ አብረን ልንሆን ይገባል። ምንድን ነው እንትን? እንትና ወርቅ ውስጥ ንገረው። ሪኮግኒሽን ልትልህ እኮ ነው። አንቺ ልጅ ግን እስከ መቼ ነው በእኔ እውቀት ተንተርሰሽ እንዴ? እንደውም ይሄ ጥሩ አጋጣሚ ነው። ለምን እዚሁ ትምህርትሽን ካቆምሽበት አትቀጥይም? ዳድ ኬጂ አላችሁ አይደለ እንዴ? ከኬጂ ነው እንዲያቋረጥሽው? እኔ እኮ ምንም የተማርሽ አይመስለኝም ነበር። ቆያ ምን ሆኖ ነው ውጭውን የሚያየው? አንተ አቡ ይሄኔ ነቅሎ ይዞ የሚሮጠውን የፎቅ ወዛት እየቆጠረ ይሆናል። እባክህ አንተስ ምን? ወይኔ አቡ ቀልድ ጠፋበት። ኧረ እባክሽ አንቺስ? አቡ ምን ሆነህ ነው? ኧረ እባክሽ እንዴ እኔ ደህና ነኝ። ምን ነው ደህና አይደላችሁም እንዴ? ወንድሜ ሰሞኑን ስላልሰረቀ ይሆናል። እንደው ዳድ እስቲ ብድግ አድርጎ ይዞት የሚሄደው ነገር የለም አለ። እናንተን አሁን ውጡልኝ የምለውን ነገር ልለማመድበት። አሃ ለካ ቅድም እየተለማመድክ ነበር። እማዬ ምናምን ብሎ ሸወደን። እባክሽ አንቺ ብቻ ነው የተሸወድሽው። እንደውም እኮ የምትናገረውን ነገር እኛ ባለንበት ከተለማመድክ የሚስተካከል ነገር እንኳን ቢኖር እኛ እንረዳሃለን። ከዛ ግን ትወጣላችሁ። አዎ እንወጣለን። ብሬ ግን እኛም አለንበት አይደል? አዎ በተለይ ምስጋናው ላይ ማን ነው ምስጋናው? አንተ ራሱ ጅምር ፎቅ ነው የምትመስለው። ቶሎ በሉ ግቡ፣ ቶሎ በሉ ግቡ። ዛሬ ስማ ቁጭ አድርገህ ያሳደርከኝን ሌሊት ምረሳለህ እንዳይመስለው። ድጋሚ አብደህ ከሆነ ተናገር፣ ካልሆነ ግን አንተን ሳይሆን እሱን ነው የምደፋው። የታለ ይታያል? የቱ ጋር ነው? እኔ ራሴ ካገኘሁት ንክስ ነው የማደርገው። እኔ እኮ ለራሳችሁ ብዬ ነው። ያማችኋል እንዴ? ቅድም ዜና ላይ አንድ እስረኛ ነፍሰ ገዳይ አመለጠ ሲባል አልሰማችሁም? እኔማ ምን አገባኝ፣ ወራሽ ይቀንስልኛል። በቃ ይሄን ያስጨነቀ። ይኸውልህ ካየኸው ግን ቀድመህ ንገረኝ እሺ? ገዳዩን ነው መንፈሱን ነው እንጂ። ወይኔ ምንድን ነው? በሩ ተከፍቷል።